ሰላም እንዴት ናችሁ? የብሩኬና የሃይሚ ፋሚሊዎች በሙሉ ሁላችሁንም ሰላም እያለሁ እንደኔ ማኑ ደስ ያለው ማለት ነው። ትናንት ብሩኬና ሃይሚ ካለ ጭቅጭቅ ካለ ንትርክ በቃ ሁሉ ነገር ሰላም ሆኖ በዓልን ከፋሚሊ ጋር ደግሞ ስላሳለፉ እኔ በጣም ደስ ያለኝ ደግሞ እንዴት አባታቸው እንዳመረባቸው ከሰው ዓይን ይጠብቃቸው። በጣም ደስ የሚሉት በጣም ነበረ የሚያምሩት። በቃ ሁሌ ብንከታተላቸው የማይሰለችው ሰዎች ናቸውና ማለቴ እንዴት ልበላችሁ ከሌሎች አንጻር ምናምን። ግን የሆነ ሰዓት ላይ እኔ ራሱ ፈርቼ ነበር። እንደዚህ ሌላ ወንድ ገብቶ በመካከላቸው እንደዚህ ያልኩኑ እንደዚህ ምናምን ሲሉ አለ አይደል ሁሌ ጭቅጭቅ ሲበዛ በሁለት ሰዎች መካከል ወይም በሁለት ጥንዶች መካከል አላስፈላጊ ነገር ውስጥ ነው እና የሚገባው በቃ መጥፎ ሁኔታ ውስጥ እስከ መድረስ ደረጃ ይደርሳል እና ያ ነገር እንዳይከሰት በጣም ፈርቼ ነበር። ብቻ ደስ ይላል፣ ደስ ብሎኛል። ደስ ያላችሁ ሰዎች እስኪ በኮሜንት እና ደግሞ በላይክ አሳዩኝ ማለት ነው። የእነሱ አድናቂዎች የእነሱ ወዳጆች የሆናችሁ በኮሜንት በላይክ በሸር ፍቅራችሁን እንደምትገልጹላችሁ እርግጠኛ ነኝ። በቃ ከዚህም በላይ ይገባቸዋል፣ ከዚህም በላይ ይመርባቸው፣ ከዚህም በላይ ፏ ብትን ይበሉ ማለት ነው። ከፋሚሊ ጋር ስላሳለፉ ምናምን ዋው ማሻአላ በጣም ደስ የሚሉት ማለት ነው። በዓልን በዓል አስመስለውታል። የተለያዩ ነገሮችን እያየን ነበር። እስኪ በቀጣይ ቪዲዮዎች የምሰራበት ይሆናል ማለት ነው። ለምሳሌ ገኒ አባይ ገኒ ዩቲዩበሯ ምናምን እሷን ከባሏ ጋር ታርቃለች ምናምን ከ14 ዓመት ቆይታ በኋላ ተመልከቱ ሰዎች። እንደዚህም ማለት ተስፋ አትቁረጡ በህይወታችሁ ላይ ማለት ነው። እንደዚህ ማለት ተስፋ አትቁረጡና በህይወታችሁ ላይ በጣም ደስ የሚለው ብቻ እኔ ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። ሃይሚና ብሩኬ በዚህ ደረጃ ከጭቅጭቅ ወጥተው በቃ በዓሉን በሰላም ስላሳለፉ ደስ ብሎኛል። የእውነት ነው የምላችሁ። እንደዚህ ነው በቃ የሚያምረው። ወደ ድሮ ፍቅራቸው ተመልሰው ከዚህ በኋላ ፍቅራቸውን እያጣጣሙ በሰላም ቢኖሩ ይሻላቸዋል። ደግሞ በቅርብ ቀን ቀለበት ምናምን ቢደረግ ብላችሁ እስከ ሀሳብ የምታነሱ ሰዎች ካላችሁ ኮሜንት ላይ ያሳውቁኝ። አመሰግናለሁ። ፍቅራችሁን በላይክ ግለጹልኝ፣ የእነሱን ፍቅር ማለት ነው።